ቃል ገብቻለሁ። የሰማችሁት ንግግር ታላቁ የኪነ ጥበብ ባለሙያ አርቲስት ጥላሁን ገሰሰ በህዝብ ፊት ቴዲ አፍሮን በጥበብ ስም ቃል ሲያስገባው ነው። እጅግ ያስገረመኝና እጅግ ያስደነቀኝ ጉዳይ ነው። ለዚህም ውድ ቤተሰቦቼ ወደ እናንተ ይዤው መጥቻለሁ፣ ሀሳብ አስተያየት እንድንሰጣጥበት ብዬ። ሰሞኑን የቴዲ አፍሮ ሙዚቃ መለቀቁ ይታወቃል። በዚህ ሙዚቃ የተነሳ የተለያዩ ጉዳዮችን በዩቲዩብ ስመለከት ይህ ቪዲዮ እጅግ ትኩረቴን ሳበው። ነገሩ የተከናወነው ከ19 ወይም ከ20 ዓመት በፊት ነው። አርቲስት ጥላሁን ገሰሰ ሊሞት በነበረበት ጊዜ በመጨረሻው የእድሜዎቹ ቀናት ውስጥ በህዝብ ፊት ጥላሁን ገሰሰ ቴዲ አፍሮን ቃል ያስገባበት ቪዲዮ ነው። ቪዲዮ እጅግ ያስገርማል፣ እጅግም ያስደንቃል። ቴዲ አፍሮም ይሄንን ቃሉን ጠብቆ እስከዛሬ ድረስ ህዝቡ ያዘነበትን፣ የተከፋበትን፣ የተጨነቀበትን ጉዳይ በሙዚቃው ሲያስተላልፍ ቆይቷል። እንዲሁም የተለያዩ መንግስታት ሲቀያየሩ አርቲስት ቴዲ አፍሮ ህዝቡ ጎን ቆሞ ለህዝቡ ያለውን ፍቅር ሲገልጽ ይገኛል። ማንም ሰው ኢትዮጵያን ሲከዳት ቴዲ አፍሮ ግን አልከዳትም። ዛሬም ድረስ እኛ ኢትዮጵያ የምንል ሰዎች ውስጣችን ያለችውን ኢትዮጵያ ሁሌም በጥበቡ ያንጸባርቅልናል። አርቲስት ጥላሁን ገሰሰ ያስገባውን ቃል ከዚህ ድምጽ በኋላ ሙሉን ቪዲዮ ለቄላችኋለሁ። እስከ መጨረሻው ተከታተሉና ታገኙታላችሁ። ለእኔ እጅግ ስላስገረመኝ ይዤላችሁ መጣሁ። ለዚህ ታላቅ ሰው አሁንም በውስጣችን ኢትዮጵያ ላስቀረልን፣ አሁንም ሁሌም ስለ ሀገር እንድናስብ ለሚያደርገን ለቴዲ አፍሮ ምን ትሉታላችሁ? እስቲ ኮሜንት ሴክሽን ላይ አስፈሩልኝ። ስለተከታተላችሁኝ አመሰግናለሁ። አዲስ ስለሆንኩኝ ቻናሌን ሰብስክራይብ፣ ላይክ አድርጉልኝ። እጅጉን አመሰግናለሁ ቀድሜ ስለምታደርጉልኝ ሁሉ። ቴዲ ቀኝ እጅህን አውጣ፣ አንሳ ወደ ላይ። ኪነትን ብትከዳት ትክዳ። ይህን አርማ ላንተና ለሙያ ጓደኞች አስረክቤያለሁ። ቃል ገብተሃል። ቃልህን ለመግባትህ ራስህ በአንደበት ተናገር። ቃል ገብቻለሁ።